DP on the spot. Papi minor. አገባብ ቦትላ ምንድነው ያረከው ማን አገባቡ እንዴት አባቱ ነው የሚያምረው ሲገባ ይተኛል ሲዝብሽ ተከብሪ ማጌጫና ጥሎሽ እኔም አይከፋኝ አንቺ ላማርክሽ ችግር ወዲህ ቃሉሽ ነው ልዳርሽ እኔም የት ልትሄድ ነው ወረብ እሺ ቦይ ቃላቢያው ዛሬም በአዲስ ቪዲዮ መተናል ሂፕሆፕን ከዚህ በኋላ በደንብ ነው የምናየው ተባብለን ከናንተ ጋር ተነጋግረናል ከዚህ ቀደም በነበሩ ቪዲዮዎች ማለት ነው እና ዛሬም ይሄው ሂፕሆፕን ልናይ መተናል ከዚህ በኋላ ሂፕሆፕን ቀጥቅጠን እንሰራለን ነው የምላችሁ ሂፕሆፕ ላይ ቀልድ የለም እና ሁሉ ጊዜ የኔን አስተያየት ሰጥ ባለፈውም ያሉ ቪዲዮዎች ላይ ኮሜንት ላይ ይቻሉ አንተ አስተያየት ያንተ ብቻ ነው ብላችኋል ስለዚህ እኔ ምን አረኩ እኔ እንዳራዳልች ሁለተኛ ሰው ይዤላችሁ መጣው ማለት ነው ሰላም የቃል ቤተሰቦች እስቲ ራስሽን አስተዋውቂሽ እኔ አይ ቆይ ራሴን በደንብ ማስተዋወቀው ዩቲዩብን ካንተ ተቀብዬ ወደ ራሴ ሳረገው ፋሚሊዎች እንበዛለን ቃል ኢንተርቴይንመንት አይቀየርም የኔ ቤተሰቦች እንደዚህ የሚሆኑ አይደል ኤኒዌይስ ግን የዲ ፋሚሊዎች ትመጣላችሁ ኤኒዌይስ ከዚህ በኋላ በቃል ኢንተርቴይንመንት አለኝ ማለት ነው ሁላችሁም ገብታችሁ ሰብስክራይብ አድርጉ ዛሬ የቦትላ ዲፒንግ ያበደ ሳይፈር እናያለን ማለት ነው ያበደ ነው let's get to the video ሳይፈር ኤፒክስ ማን በቃ በጣም Hey yo, DP on the spot. Papi minor. አገባብ ቦትላ ምንድነው ያረከው ማን አገባቡ እንዴት አባቱ ነው የሚያምረው አረ ትችላለህ Yo, let's go. አላስብም ለነገ ልጣ ማስቀመጥን ያልችልም ይውጣ ከሰው ከመቻረካም ችግር ይምጣ ለኔ ያለው የት ይሄዳል ዛሬም ባጣ ለኔ ያለውንማ ብዬኔ ስዳክር ግራ ሆኖ ቀኝ ጠፍቶ ቁጭ ብላይ መጣም አንድ እያንዳንዱ እርምጃ ላይ ቢኖርበትም እንቅፋት ህይወት ዛሬ ብትመችም ለነገ ግን ጥሩ መስራት የወፈሩ መፎካከር ከመድረኩ ላይ ስንገኝ አገረኛ ቢፈልጉ ሂፕሆፕ አሬ ይናገረዋል ልጅ ይናገረዋል ለማን ነው ይወጣፉ ከመድረኩ እኛ ማን ትለያለሽ የሆነት አይ ያውኖቹ ልጆች ያበደ ነገር ይዛችሁ እየመጣችሁ ነው ምንም ጥያቄ የለው ግን ደግሞ ምንድነው ሞር ሂፕሆፕ ላይ ድርቅ ስትሉ ልጅ ማይክ እንዳለው ሂፕሆፕ ላይ ወደ በጣም ምናምን ብላችሁ ስትመጡ መለዋ ታመልጣለች ሀገርኛ ደግሞ የሚፈልገው ልክ እንደዛ ስለሆነ የኛ ሀገር እንደ ውጪ ኤክስፕሊሲት የሆነ ነገር መቀበል አይችልም መታየው ከሆነ ይሄ በጣም ይወጣ ከባህሉ ያፈነገጠ ምናምን ነገር ማየት አይፈልጉምና ግድ ያንን ለማግኘት ሲባል ደግሞ ወደዛ መንገድ ትንሽ ማምጣቱ ግዴታ ነው ሂፕሆፕ መስራት እንደምትችሉ ሁላችንም አምነናል ትችላላችሁ ግን ደግሞ ያው መለዋም ስትመጣ ደግሞ ደስ ትላለች ባለፈው ኢንተርቪው ላይ የልጅ ሚካኤል ላይ ያለው ትክክል ነው ያንን ነው እሱ መንገድ ተጠቀሙ ነው ያሳይ ብራቢቱን ስጠኝ የህልም እንጀራ ትገለጥ ቢሉኝ ትልቅ ነገር ስመኝ ትሬንድ ቼዝ አላረግም እኔ ራሱ ትሬንድ ነው ከትላንት ወዛሬ ለማሸነፍ ተፈጥሬ ተስፋ ባይኖረኝ አልሰራ ዲፒ ማንን ቀይር ለምቀኛ መልስ እንዳሰጥ ያሰብከውን ጠንክር ስራ ብሎን የለም እንደ ጌታው ካመንክበት እንዳፈራ አላስብም ለነገ ልጣ ማስቀመጥን ያልችልም ይውጣ ከሰው ከመቻረካም ችግር ይምጣ ለኔ ያለው የት ይሄዳል ዛሬም ባጣ መቼም እንዳታቆም ውጣ ከከፍታው ሰገነቱ አንተን ለመጣል ቢለፋ ቢጠነክር ቢበረቱ ለወሳሬም እንዳቸኩል እገሌንም ሆንበኩል የልብህን ካወቁ ግን ካንተ ሊሆን ነው አንድ እኩል አራዳው እየጣለኝ በፋራው አሳበኩኝ ራሴን ችዬ መጣው ማንንም አልወከልኩኝ አሁንም ልድገምልህ ማንንም አልወክልም ተደራርቦ ቢመጣ ማንም እኔን አይጥልም አችልም ተብያለው ችላለሁ ባይሆን ብዙ በሰው ህይወት እንዳገባ ከላይ ሆኖ ትእዛዙ ሶስት ዶሮ ሳትጮህ ሊክደኝ ተዘጋጅቷል እኔ ዛሬ ስመጣ መድረኩ ተወጥቷል አያስኬድም ልንገራችሁ ምንኖሩበት ዓለም እንከራችሁ ይቅርባችሁ በልጣችሁ አይደለም ክብር ለሚገባው ክብርን እንሰጣለን አልገባኝም ካለ ገደል ጥለነው እንሄዳለን አላስብም ለነገ ልጣ ማስቀመጥን ያልችልም ይውጣ ከሰው ከመቻረካም ችግር ይምጣ ለኔ ያለው የት ይሄዳል ዛሬም ባጣ የወፈሩ መፎካከር ከመድረኩ ላይ ስንገኝ አገረኛ ቢፈልጉ ሂፕሆፕ ራቢቱን ስጠኝ የህልም እንጀራ ትገለጥ ቢሉኝ ትልቅ ነገር ስመኝ ትሬንድ ቼዝ አላረግም እኔ ራሱ ትሬንድ ነው
ማን የእውነት ቦትላ አጨብጨበናል ነው የምልሽ። አጨብጨበናል። ትችላለህ። ምን አየሽበት? አሪፍ ናት። ያው የጀማሪ ነገር እንደዚህ ነው እና እኛ ቆይተናል። ያው ስራው ላይ ያለ ነው። ዩቱብ ላይ ስቆይ እንደዛ ነው። ከአንድ ከ2 እና ከ3 ቪዲዮ በኋላ ላጥ የምትልብን ሁላ ይመስለኛል። ኤኒዌይስ ግን ቦትላ ያበደ ነው ማን ያበደ ነው። በዚሁ ይቀጥል ብለናል። ሳይፈር ኤፔክስ ሳናደንቅ አናልፍም። ማን የሚሰራ ሰው እናደንቃለን። ምንም ጥያቄ የለውም። ማን ደግሞ ትችላለህ። እያመጣችሁ ያላችሁ ልጆች በጣም ደስ የሚሉ ናቸው። በጣም ደስ የሚሉ ማለት ነው። ያበደ ሳይፈር ነው። ሳይፈሩ ይቀጥል ብለናል። ከ2007 የጀመረ ሳይፈር ዛሬ ድረስ ይኸው መጥቷል። ያበደ ነው። 2018 ላይ ያበደ ነው የምልህ። ከ18 ዓመት በኋላ ማለት ነው። 2007 11 ዓመት ማለት ከ11 ዓመትም ጀምሮ ያለ ሳይፈር በነ ጄፒ የተጀመረ ሳይፈር በነ አቤሌክስ የተጀመረ ከዛ በነ ኢዝል የተጀመረ ዛሬም ይኸው መጥቷል። እንግዲህ ያበደ ሳይፈር ነው ማን ጊዜውን የጠበቀ ሳይፈር ነው። ያበደ ነው። ትሬንድ ነው። ቦትላ ዲፒ ትቻለሽ ብለናል። እኛም እዚህ ጋር እንዘጋዋለን ማለት ነው። ያው ያባበዱ ቪዲዮዎችን ለማግኘት የቃል ቤተሰብ መሆን ያለባችሁ ከታች በምትገኘው ደውሏን ጠቅ በማድረግ የቃል ኢንተርቴንመንት ፋሚሊ ሆኑ። ሰብስክራይብ አርጉ። ካልሆነ መድከም ነው የሚሆነው። ሰብስክራይብ አርጉ። ይመቻችሁ። ፒስ